የሆነች ልጅ መታለችና ያጎቴ ልጅ ናትና እኛ ቤት ውስጥ ገብቷል እስልምና ራሱ ማለት ነውና አሁንም በምንድን ነው ያወቅኩት? በድምጽ ነው ያወቅኩት ራሱ ማለት ነው። የአክስቴን ድምጽ ሰምቼ ነው ያወቅኩትና የአክስቴን ድምጽ ሰማሁ። በጣም ደስ አለኝ። የምትገርም አክስት አለችኝና ኤልሻዳይ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያጎቴ ልጅ ናት ኤልሻዳይ። እንግዲህ አላ ብሎ ወደ ቤታችን እየገባ ነው እስልምና። ኤልሻዳይ ማውራት ትችያለሽ? ሚት አንሺ፣ ሚት አንሺ። እሺ አይገርምም? ድምጿን አወኳት። በሷ ድምጽ ላይ ይኸው ለየት እንጂ መጀመሪያ አልጠበኩሽም ነበር። እንዴት ነሽ? አለው። እንዴት ነህ? ሰላም ናችሁ? ተጠፋፋን አይደል? ረጅም ጊዜ። አዎ ተጠፋፋን። ማሻአላ አላህ ይጠብቃችሁ። እንዴት ነው? ምን አዲስ ነገር አለ? እየበረታሽ ነው ወይ? አዎ እየበረታን ነው። ማሻአላ። ማን አለ አጠገብሽ? እንትን ዝም ብዬ እንዳላሰራሽ እንዳላስለፈልፍሽ። አይ ወጣው ሌላ ክፍል። ውጪ። አዎ ኦኬ። አሉ ቤት ውስጥ አብረውሽ ነበሩ? አዎ እነዚህ ሁሉም ቃልከንም ናውለም ቃልከን ተኛች ነው አለ። ኦኬ። ቃልከን እንዴት ነው? እየበረታሽ ነው? አዎ እየበረታሽ ነው። ሂጃቡላ ማድረግ ጀመረች እኮ አየኋት እኮ ማሻአላ። እንዴው አልተወጣም ጭራሽ ያለ ሂጃቡ። ኦኬ። አወቁ አሁን? አዎ ሁሉም አወቁ። እድለኛ ነሽ እባክሽ፣ እድለኛ ናችሁ። ጥሩ እናትና አባት አላችሁ ማሻአላ። በተለይ የማሚ ነገር ይገርመኛል። አላህ ሂዳያ ይስጣት። በጣም በጣም ያጀማ ካሁን ትገለኛለች ብዬ ሳስብ ጭራሹኑ ልጆቼ ጥሩ ቦታ ነው የሚለው አንተን በማግኘታቸው በጣም ነው ደስ ያለኝ ስትለኝ ምን እንደተሰማኝ ልነግርህ። በቃ ተንቀጠቀጥኩኝ። ምን በቃ ልጆቼ በቃ አንተን በማግኘታቸው በጣም እድለኛ ናቸው ምናምን እያለች ስትለኝ አንድ ያልሰለመች እናት እስቲ አስቡት። ከዛ በኋላ ደግሞ አባትየውም በጣም እንትን ነው ምን እንትን ነው አይደል? ጥሩ ነው አይደል? ፖዚቲቭ ነው በጣም እኮ ወይ በጣም አሁን አንተንም ቻናል መስማት ጀምሮ የኔን ቻናል መስማት ጀምራ ምንም አይለኝም እኮ እንግዲህ ኢንሻአላህ አላህ ሂዳያ ይወፍቀው እሱንም። አሜን ኢንሻአላህ። በርቱ። ናውልም እየበረታ ነው ያለው ምናምን ነገር ያው ሶስት ነበሩ፣ ሶስቱም ሰለሙ። ራሱ መጀመሪያ የሰለመችው እቺ ናት፣ ኤልሻዳይ ናት። እቺ ያው የምታዩት ኤልሻዳይ ናት። ከዛ ቀጠለና ወንዱ ሰለመ። ወንዱ የሚገርማችሁ ታምር ነው። ከልጅነቱ ጀምሮ ቤተክርስቲያን ሄዶ አላሁ አክበር አለ በ6 ዓመቱና እናትየው ስትነግረኝ ማለት ነውና አላሁ አክበር ብሎ ሲል ምንድነው ምናምን አምላኬ አላህ ነው ብሎ አላሉ። ህፃን ነው፣ የ6 ዓመት ልጅ ነው። ከዛ እግሩ ላይ ደግሞ ላኢላሃ ኢለላህ የሚል ጽሑፍ አለው በተፈጥሮ ይወጣ ሲወለድ ጀምሮ። በዛ ላይ ደግሞ እንትን ቴሌቪዥን ላይ ህፃን ሆኖ አረቢክ ቻናል እየከፈተ ቁርአን ያዳምጣል። በዛ የተነሳ ነው ጥያቄ የፈጠረባት እቺ ኤልሻዳይ። የሚገርማችሁ ነገር ጥያቄ የፈጠረባት በዛ ለምንድን ነው እንደዚህ ሆነው ምናምን ነገር። በኋላ ላይ በቃ የሙስሊም መልክ ነው ያለ ይሉታል ሰዎች ሲያዩት፣ ገና የሙስሊም መልክ ነው ምናምን ይሉታል። መጨረሻ ላይ እሷ መጀመሪያ እሷ እንትን አለች እና አስሬ ስደውልልኝ አልገባኝም ራሱ እና ምንድን ነው ምን ፈልጋ ነው ምናምን ብዬ መጨረሻ ላይ በቃ ሻዳ ያዘችበት እንትን ስትል ማመን አቃተኝ። ስትልክልኝ ማለት ነው ቪዲዮን ስትልክልኝ ምንድን ነው የተፈጠረው አልኳት። እንደዚህ ምናምን ነበር። እኔ አንተን ራሱ አላቅህም ነበረ፣ ሳላቅ ቻናልን ሁላ አነብ ነበረ። የገዛ ያጎቴ ልጅ ማለት ነው። እና ለመጀመሪያ ጊዜ እንግዲህ ቤታችን ውስጥ ከኔ ቀጥሎ እነዚህ ሰው እንትናቸው አሁን ሙሉን ታላቅ የእሷ ታላቅ ነበረች የቀረችው የነበረችው እሷም ሻሃዳ ያዘች በቅርብ ቀን። ስንት ወር ሆናት ኤልሹዬ? አሁን 2 ወር ሆናት ማለት ነው። እና ካሁን እናትየው በቃ ፈልጋለሁ ላውራው ምናምን ስትል አንተን ጠንቀኛ ምናምን ትለኛለች ብዬ ሳስብ መጨረሻ ላይ እኔ በጣም ነው ደስ ያለኝ ልጆቼ ከአንተ ጋር በመዋላቸው። በቃ ከአንተ ጋር እንዲለዩ አልፈልግም። አንተ ጋር እንትን በጣም ተወደኛለች ከድሮም ጀምሮ ማለት ነው ማሚ።
ከዛ አንጻር እንትን ነው በጣም ደስ ይላል። በቃ በጣም እንትን ሂዳያ ያመኝላታል። ኢንሻአላህ ደው አድርጉላት። በጣም ነው በቃ እንትን የምትለውና አለች። እሱ ከሰለመ አልኩኝ አለች። እኔ አልነገርኳቸውም በነገር ከኔ እኮ አልሰሙ ምንም። እሱ ከሰለመ ሙስሊም ነው ሲባል አጎቴን የነገራት ሙስሊም ነው ሲባል እሱ ከሰለመ ምኑን ተረፈን ምናምን አለች። ምክንያቱም የምታቀኝ በክርስትና ውስጥ እያለው በጣም ታቀኝ ነበረ። እንግዲህ ያ ነው እንግዲህ አላህ ሂዳያ ሲሰጥ እንደዛ ነው። በዘር ማንዘሬ ውስጥ እንዲመጣን ማልፈልገው ነገር በዘር ማንዘሬ ውስጥ የሌለ ነገር በህይወቴ ውስጥ ነው ሰተት ብሎ የመጣው እስልምና። ይኸው አሁን ደግሞ ቤታችን ውስጥ ገባ። አጎቴ ቤት ውስጥ ገብቷል። እያለ እንግዲህ እንትን እያለ ነው። ሁሉንም እያስደነቀ ነው ያለው። ብዙ ቦታ እየሰማው ነው ያለውት ምናምን ነገር ሌሎችም በተለያየ ወገን ውስጥ እየመጣ ነው ያለው። እየሰማው ነው አሁን በጣም እንትን ነው። በተለይ በዘመድ ምናምን አካባቢ ላይ ብዙ ሰው እየሰማው ነው ያለውት። እንደዚህ ግን ያጎት ልጅ ያክስት ልጅ ምናምን አካባቢ ላይ የለም። እኛ አካባቢ ላይ የለም ነበረ። አዎ በጣም እኛንን ግን አሁን ከዚህ በኋላ እንበዛለን ኢንሻአላህ። አዎ እንደዛ ነው። መበርታት ነው፣ መጠንከር ነው። ያው አንቺ ጎበዝ ነሽ፣ አሪያ ሆነሻታል ለሷም ማለት ነው። ያው በጣም እስልምናን ያለ ይወደዋል። እስቲት አዎ አይ ኢንሻአላህ እንግዲህ ስመጣ እንገናኛለን። በርቱ፣ አላህ ያበርታችሁ። አሜን። የምታወሪ ነገር ካለ አውሪ። ምናልባት አይ በቃ የለም፣ ደውልልሃለሁ። እውላለሁ ሰሞኑን ደውይልኝና ታገናኛለሽ። እሺ ነገ ደውልልሃለሁ። ነገ ታውራታለህ ኢንሻአላህ ኢንሻአላህ። እሺ ወሰላሙ አለይኩም። ወአለይኩም ከስራይ ቁጭ በይ፣ ምንም ችግር የለውም ሳትወርጂ። እሺ ሚት አድርጊው። እሺ ማሻአላህ ኡስታዝ፣ የምር በጣም ደስ ብሎናል። እንደዚህ አይነት ብስራቶችን ከቤተሰብ መስማትህ ከዚህ በፊት የሰማነው ቪዲዮ ነበርና ኢንሻአላህ ቤተሰቦችን በአጠቃላይ ለስንት ሰዎች ሰበብ ሂዳያ የሆንከ ከአንተ ቤተሰብ እንደዚህ አይነት ሰው ሲኖር ትንሽ ታኮንብሃልና ኢንሻአላህ ቤተሰቦች በአጠቃላይ ሂዳያውን አግኝቶ አላህ እናቴን ነው ለእናቴ ሄደው አድርጉልኝ። ከባድ ነው፣ ስሜቱን ስለማታውቁት ነው። በቃ ሳስበው ራሱ ግብግብ ብለው በእናቴ ነው። እንደው አደራህን አምላክ ይለዋል። ምንም ነገር ሳትሆን እንደው ላ ኢላሀ ኢለላህ ብላ በያዘችው ገመዱን ኢንሻአላህ። ከባድ ነው። ልክ እሱ ስሰማ በቃ ሰውነቴ ሁላ ነው የሚዘገንነኝ። ከባድ ነው። ሙሪድ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ናችሁ? ሰላም ናችሁ? እንዴት አመሽ? አልሐምዱሊላህ። አላህ ሂዳያ ይስጣቸው። ወላሂ በጣም ከዛ በኋላ ደግሞ በቃ ለዝንተ ዓለም መለያየት ታስበው በሽርክ እኮ በጣም እንትን ነው። ኩፍር እኮ በጣም እኮ ከባድ ወንጀል ነው። አሁን ደግሞ መልእክቱን ሁላ ሰምታለች፣ ተት ብላኝ አዳምጣኛለች። እና እሱን ሳስበው በቃ ዝግንን ይለኛል። እንደው ከባድ ነው። እስቲ ላላ መስጠት ነው እንግዲህ፣ ተወኩል ማድረግ ነው ላላ አይደለ? ከአቅም በላይ ሲሆን አንድ ነገር ላላ ነው የሚሰጠው። ልክ ነው ኢንሻአላህ ኡስታዝ። አብሽር አብሽር ኢንሻአላህ። በዱዓ እንርሳቸው። በስጁድ የበረታችሁ ነው። አልሐምዱሊላህ ወላሂ እኛ ጋር ማሻአላህ የምትለቃቸው ቪዲዮዎች እኮ አሪፎች ናቸው። ራሱ የአቂዳ ያጀማ ፎሎ አድርጉት ሙሪድን። የአቂዳ ንጽጽር ከፈለጋችሁ እሱ ጋር መከታተል ትችላላችሁ። ወላ ፈሳድ ወላ ሁሩፋት ሌሎችም ነገሮች ያልተስተካከለ አቂዳ ነገሮችን ለማስተካከል ብዙ ትምህርት ታገኛላችሁ። እኔ ራሴ ብዙ ነገር እከታተለዋለሁ። ብዙ ጊዜ አያየኝም እንጂ
ላይቭም ሲገባ እከታተለዋለሁ፣ ከስሮኛ አዳምጣለሁ። የሚለቃቸው ቪዲዮዎች ላይ እንትን እላለሁ። ሆን ተብሎ ሰዎች ስራዬ ብለው ይህንን እንዲል ለማጥፋት ሲሞክሩ ዝም በመባል የለባቸውም እና ኢንሻአላህ እኛም በዚህኛው ተወጠረን ስላለን በዛኛው ወገን ደግሞ ያለውን ነገር እየሰራልን ያለው ኢንሻአላህ አላህ ይጨምርለት ማለት ነው። ፎሎ አድርጉት ያጀማው ሁላችሁ ማለት ነው ኢንሻአላህ። ሌላ መህዲ ማውራት የምትፈልገው ነገር አለ? ኡስታዝ ወይ ኡስታዝ ጀማል? አይ ምናልባት እስካሁን ለማንም አልተናገርኩምና ወላሂ ለእኔ ሜት ዱዓ አድርጉላት። እዛ ክፍለ ሀገር በጣም ለኛ ቅርብ የሆኑ ዘመዶች ነበሩና ከዛ በልጅነት ነው ወደ 7 ዓመት 8 ዓመት ያለች ከቀረቤታችን አንፃር እዛ ሄደችና እዛ ጊዜ ብዙ ጊዜ ቆይታለች እነሱ ጋር ማለት ነው። ከዛ ሳናውቅ ውስጥ በውስጥ ብዙ ነገር ሰርቶ ለአቅመ አዳም ከደረሰች በኋላ እምነቷን ግልጽ አደረገች። እንግዲህ ከዛ በኋላ ብዙ ርቀት ሄደናል። አባቴን ደግሞ ትልቅ ዓሊም ናቸውም ሽማግሌ ናቸውም። እኔም ክፍለ ሀገር ድረስ እየሄድኩ ብዙ ነገር አድርገን ነበር ከአቅማችን በላይ ሆኖ በዛ ሁኔታ ነው ያለችውና እስኪ ኡስታዝ አንተም ለአላህ ብላ እዚህ ያላችሁ ደግሞ ያላህ ብላችሁ ዱዓ አድርጉላት። ምናልባት አንድ ቀን ትመለስ ይሆናል ኢንሻአላህ። ኢንሻአላህ አላህ እንግዲህ ሂዳያ ይስጣት። አላህ አንተ ማውራት ከፈለገች እኔ ማውራት ትችላለች ከፈለገች ማለት ነው። እንደዚህ የከፈረ ዘመድ ምናምን ካላችሁ አምጧቸው እኔ ጋር። ምናልባት አደባባይ ላይ ከፈሩ በግልም ላናገራቸው እችላለሁ። ብዙዎች እየተመለሱ ነው ያሉት። እንጃ አብዛኛውን የተመለሱ ናቸው ያሉት። አይ ቲንክ ጊዜ ይፈልጋል፣ ትዕግስት ይፈልጋል እንዳልኳችሁ፣ ግን ይመለሳሉ ኢንሻአላህ። እንደዛ ነው። ስትፈልጉ እንደዛ አድርጉ። ወይ እዚህ አምጧቸው፣ ካልሆነ ደግሞ በውስጥ መስመር በሜሴንጀር ምናምን ነገር መልእክት አስቀምጡ ኢንሻአላህ። አላህ ሂዳያው ፍቃት አላህ ያስተካክላት። ወጣት ሲሆን ኢትስ ኦኬ፣ ግን እናት ምናምን ሲሆን ታልቅ ሰው ሲሆን ትንሽ ይከብዳል እንትን ለሚለው ማለት ነው። ኢንሻአላህ እንደዛ ነው። መህዲ ቀጥል። ታናሽ እህቴ ነች፣ ልጅ ነች። እስኪ ምችለውን አደርጋለሁ ኡስታዝ ኢንሻአላህ። ከፍራ ነው ግን ወይስ ከመጀመሪያው ነው መሰረቱ? አይ ከፍራ ነው ማለት ልጅ በእኛው በልጅነቷ እዛ ሄደች። ከዛ እነሱ እኛ ሳናውቅ መስቀል ሳያስሩ ምን ሳይሉ ውስጥ በውስጥ ቤተክርስቲያን የወሰዱ ያጠመቋት ምናምን መጨረሻ መስቀል አድርጋ አገኘናት። ምንድነው ይሄ ነገር ስንል በቃ እንግዲህ የፈለገችውን መከተል ትችላለች አሉን። ምንም ማድረግ አልቻልንም። ብቻ ከባድ ነው። ላኢላሀ ኢለላህ በጣም ነው የሚያስፈራው። አይ በጣም ነው እንትን የሚለው። እኔ እኮ እንትኑ እኮ ነው ለዝንተ ዓለም ከአላህ ጋር መቆራረጡ ነው ራሱ። ሱረቱ ኒሳ ምዕራፍ 4 ቁጥር 48 ላይ እንደዛ ነው። ከዛ ወዲያ ያለውን እንትን ይምራል አላህ በፍጹም ማሻረክን አይምርም ይላል። በሱረቱ ማይዳ ምዕራፍ 5 ቁጥር 72 ላይ እንደዛ ነው። አላህ አይደል በአላህ ላይ ያጋራሰው አላህ በሱ ላይ ጀነት ዘር ማደረገበት ይላል። ወይኔ በቃ መመለስ የሚባል ነገር የለም ወደ ጀነት እና በጣም እንትን ነው፣ ከባድ ወንጀል ነው። እና ይሄን እየሰማን ዝም ማለት አይገባንም፣ ማስተማር አለብን። በትትና በእውቀት በሂክማ በጥበብ መሆን አለበት፣ ማስተማር አለብን። ይሄ ቀላል ነገር አይደለም። እና ኢንሻአላህ አላህ ሂዳያ ይወፍቃቸው። መህዲ ቀጥል ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ ያ ጀማዓ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደህና ናችሁ? አልሐምዱሊላህ። አንተ ደህና ነህ? ወላሂ አልሐምዱሊላህ። ብቻ እኔ ወላሂ በጣም መጽሐፉን በጣም ፈልጌው ነበር፣ ላገኘው አልቻልኩም ማለት ነው። እንዴት ነው ማገኘው? የትኛው መጽሐፍ? አፕሊኬሽኑ አለኝ አንደኛው መጽሐፍ። አዲሱ መጽሐፍ የፈለከው? አዲሱን መዳንና ማዳን የሚለውና ከዛ ደግሞ ስለ ስቅለቱ ምናምን ያኔ ትንሽ አጠናለሁ። አዎ እንትን አብዱ መርካቶን አገኘው። አብዱ መርካቶን ስልኩን ጻፉለት እስቲ፣ ስልኩን ጻፍለት። ከላስ ያላችሁ ስልኩን ጻፉልኝና አገኘዋለሁ። እኔ መጽሐፉን ፈልጋለሁ ምናምን ማንበብ። ኡስታዝ ጀማል አለ ማሻአላህ ተባረከ። ያው ከስር ተጽፎልሃል።
እና ማሻአላ አብሽሮ በርቶ ዋው ደስ ይላል ማለት ነው። ሁሌም እናዳምጣችኋለን። አላህ ይጨምርላችሁ። እሺ አሚን። ኡስታዝ ጀማልን አናግረው ከስር ኤልሻዳይ አለሽ? አንዴ ላናግርሽ። የመጽሐፍ ደርሷችኋል እንዴ? አዲሱ መጽሐፍ እልሹ ቴክስት አድርጌለት ነበር። ይሄ መርካቶ ምናምን የሚለው ቢመክሩት ሂጂና ወሰጂ፣ ችግር የለውም። ለሶስታችሁም አንዳንድ መጽሐፍ ወሰዱ። አዎ እነግረዋለሁ። ኤልሻዳይ ትመጣለች እለዋለሁ። ስልኩን ያዥ፣ ይታይሻል ከስር ያዩና ጻፊና ኤልሻዳይ ትመጣለች ብዬ እነግረዋለሁ። ኦልሞስት ምልክትም ሰጠዋለሁ። ሌላም ሰው ኤልሻዳይ ነኝ ብሎ እንዳይመጣ እና ምልክት ሰጠዋለሁ። ምልክት ሰጠውና ሄደሽ ለናውንም ለቃልም ለሶስታችሁም እሺ እሺ ኢንሻአላህ በርቺ። ኡስታዝ በመሃል ለሆነ የሚያስወራ ነገር ተናገራችሁና የግድ መናገር ግድ አለኝና ይሄ ፋሚሊ ነገር ስናሳኔ ከባድ ጥያቄ የተጠየቅኩት አንዴ ሜምበር ላይ ያለ እስልምና ላይፍን ቀጥለ በሆን ኖሮ የሚል ጥያቄ ነበር። ከባድ ጥያቄ የተጠየቅኩት በዛ ታይም እኔ ሪኮል ያደረግኩት እኔ ማዘርና ፋዘር ነበረ። እነሱ በህይወት የሉም እና ኢቭን እኔ ሰልሜ ተደብቄ የምሰግድ እናቴ ጋር ነበረ እና እሷ አትነግረኝም ለሌላ ሰው። ታውቃለህ፣ ሌላ ሰው ከመጣ እንኳን እሱ ቤት የለም ነው የምትለው። እሷ ግን እስልምና ላይ አይደለም የሞተችው እና በጣም ሰው ፔንፉል ወላሂ። እና ሳስታውስ ውስጤ ይረብሻል። እኔ ስለ ቤተሰብ ሳስታውስ በተለይ ሪሳላውን ካልሰሙ ኢትስ ኦኬ፣ ግን ሪሳላውን ሲሰሙ የሆነ የሚረብሽ ነገር አለ። ግን ከምን ፍርዱ ያለ እንጂ ሌላ የማንም አይደለም እና ነው የሚለው ቁርአን። እና የተለያየ ፋክተሮች ይታያል እኮ የቂያማ ቀን አይደል? ኮዛል ፋክተር ይታይላቸዋል። መንሳይ እንትኖች ምክንያቶች ይታይላቸዋል። ለምሳሌ ጤነኛ አይምሮ ነው ወይ ምንድን ነው ምናምን ቢል ከዛ በኋላ ኮንዲሽናል ፋክተር ይታያል። መልእክቱ ደርሶታል ወይ፣ በትክክል ነው ወይ፣ ፈእሙና ማአናው ደርሶታል ወይ። ከዛ ደግሞ ኢንቫይሮንመንታል ፋክተር ይታያል። አብዛኛውን ቫስት ማጆሪቲ ሙስሊም የሌለበት አካባቢ ላይ ሆኖ ክርስቲያኑ ትክክል ነው ተብሎ የተነገረው ወይም ሂንዱም ትክክል ነው ተብሎ ከተባለ በዛ ሜንታሊቲ እና በዛ ሴቲንግ እና ፕሎት ውስጥ ያደገ ሰው ከዛ ስለ እስልምና ደግሞ ሲወራ ደግሞ ጭራቅ አድርጎ ተስሎ ከተነገረው ፈልጎ ያላመጣቸው ነገሮች አሉ። ይሄ ሁላ እኛ ፍርዱ ያላህ ነው። አላህ እውነተኛ ፈራጅ ነው። ትክክለኛ ፈራጁ እሱ ነው። እኛ በራሳችን እንትን ነው ሜንታል ምንድነው ሞድ ኦፍ ኢንተርፕሬቴሽን ነው እንትን የምንለው ሜንታል ሞዴል አለን የራሳችን። ከዛ አንጻር ነው እንትን የምንለው እና ከዛ አንጻር ነው የምናየው እና አብሽር ላላ ስጠው። አንተ ከአቅም በላይ የሆነ ነገር ላላ የሚሰጠው አንተ ያው አሁን እንትን ብለሃል። ምንም ማድረግ አችልም ከዚህ በኋላ ላላ መስጠት ብቻ ነው የምችለው። እኛ ግን በቃ እየታገልን ያለ ነው። ለእኛ ከባድ ነው ያለው ነገር ማለት ነውና ኢንሻአላህ አላህ እንግዲህ ኸይሩን ይምረጥልህ። በዛ ታይም እንኳን እኔ አልተናገርኳቸውም። ታውቃለህ ለምን? አንድ ሰው ሙስሊም የለም እኔ የተወለድኩበት ማህበረሰብ ውስጥና አይደለም ብዙ ወረዳዎች ውስጥ ሙስሊሞች የሉም። ስቲል ሙስሊም የሌለበት አንድ 4-5 ወረዳ አይነት ነገር አለ በዚህ ምዕራብ ሸዋ ላይና በዛ ታይም እኔ ለሰው አልናገርም ነበር። ግን እኔ ተደብቄ ነበር እንትን የምለው ለፋሚሊም አልተናገርኩም የዛኔ። አሁን አልሐምዱሊላህ እዛ ላይ ኢቭን መስጂድ ተገንብቶ የሆነ ቼንጅ አለና ዱዓ አድርጉልኝ ሁላችሁም ያ ጀማ። ኢንሻአላህ ሂዳያ ከአላህ ነው። ማንም የምወደውን ሰው አያቃናም። ያ ቢሆን ኖሮ ረሱል ሰለላሁ ዐለይሂ ወሰለም ለአቡ ጣሊብ እስልምናን ይሰጡ ነበረ። ያግና በርታ ወንድሜ፣ በርቱ ሁላችሁ። ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንጨርስ ፕሮግራማችንን። ቼንጅ የሚባለው ወንድማችን ቼንጅድ ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነኝ ያለው አልሐምዱሊላህ። ወንድሜ አሜሪካ ነበር ያለው ቆይቷል ከከፈረ በውስጥ ቁጥሩን ልስጥህና እባክህ ታናግረዋለህ። እዚህ ይምጣ፣ ምን ችግር አለው? እዚህ ይምጣና ሞክረውና እምቢ ካለ ለአድሚን ስልኩን
እሺ ልስጣው ስልክ ወይስ ስልኩን የአንዳቸውን ስልክ ይምጣ እዚህ ይምጣና እውነቱን ማወቅ ከፈለገ መማር ከፈለገ ይማራል። ይኸው ህዝብም ይማራል። ህዝብ ፊት እዚህ ይምጣ። እሺ እንዴት ጆይን ማድረግ ይችላል? በአንተ አካውንት በአንተ እሱ ጋር አብራችሁ ስትሆኑ ያናግረን በአንተ። ኦኬ ጆይን ማድረግ ይችላል። እሺ ይችላል። ኡስታዝ ዱአ አድርጉለት። እሺ ዱአ አድርጉለት። ኢንሻአላህ ጀዛኩሙላህ ኸይር ወያከል እሺ እንትን እንበል ማለት ኢክራም ማን ነው? የማን አካውንት ነው? እኔ እኮ ስም ቀይሮ እንዳይሆን እንትና እንዳይሆን ኢክራም ሰላም አለይኩም ወራህመቱላሂ ወበረካቱ። ኦልቤን ነኝ። ወልቤን እኮ እሱን ነው እኮ የምልህ እኮ የሆነ ነገርማ እንዳለ ገባኝ እኮ። ስም እየቀየራችሁ እኮ ግራ አጋባችሁኝ። አሁን ቅድም ታሂራ ስም ቀይራ በቃ ምናልባት ሙስሊም ላልሆነ ሰው አድሚነት ሰጥቼ ብዬ ወዲያው ፈርቼ አወጣኋት እንትን አልኳት ማለት ነው። እና ስም ቀይራችሁ አስደነገጣችሁኝ። ልጄ እንደዚህ አርጋብኝ ነው። አብሽር ችግር የለውም ዋናው አንተ መሆን ነው። ኦኬ ለማውራት ስለማይመቸኝ ከሰው ጋር ነኝ። ቀጥሉ። አብሽር በቃ እሺ አብሽር ሀቢቢ በሉ ደህና ደሩ፣ ሰላም ደሩ። ዳወት ላምቢያን ፎሎ አድርጉ፣ በዱዓችሁ አትርሷቸው። ጥሩ መርሃ ግብር ነበረ። ያው ለተቋሙ 1 ሚሊዮን ብር ሰጥተዋል። በወጣው የተካበሏቸው አጅር የሚያገኙበትን አላህ እንዲያደርግላቸው፣ አላህ በክላስ ይቀበላቸው፣ የወንጀላቸው ማበሻ አላህ ያደርግላቸው ኢንሻአላህ። ደህና ደሩ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ምን አልሽኝ? እንዴት ነህ? ሰላም ነኝ አለው አልሐምዱሊላህ። አንቺ ደህና ነሽ? ማሻአላህ በጣም ደስ ብሎኛል። አልሐምዱሊላህ ለዚህ ስለበቃችሁ አላህ ደግሞ ጨረሳችሁ መጨረሻውን የምታደርጋችሁ በጣም ደስ ብሎኛል። በህንፃው እና አብዱ ማነው አቡሩ መይሳም ደግሞ እና አቡሩ መይሳም እዚጋቸውን ይፈራቸው ደስ ስላለኝ ነው። እሺ በርቺ፣ አላህ ያበርታሽ። ያው በዱዓ አትርሽን ሁላችንንም ኢንሻአላህ። አላህ ከእናንተ ጋር ይሁን። መልካም ጊዜ ይሁንልሽ። ሄሎ ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ኡስታዛችን ሰላም አለይኩም ወራህመቱላሂ። አሁንም ሰላም ወራህመቱላሂ። አንድ ጊዜ አቡ ሁረይራም ታውቃላችሁ እናቱ እንደዚህ ከፍራ ነቢዩን አለይሂ ሰላቱ ሰላም መጥተው እስቲ ለእናቴ ዱዓ አድርግልኝ ብሎ ወደ ቤት ሲመለስ ታጥባ ሻዳ ለማዘዝ እንዳደረገች አላህ እንደዛ እናቴን ያድርግልህ። አሚን አሚን። በጣም ከሀገር ውስጥ ያልሆነ ሰው ከስር እንትን ምንድነው ስልክ አስቀምጠውልሃል? ይላክልህ። ስልክ አስቀምጠውልሃል ወደ ኬንያ ይልክልሃል። አድራሻ ከሰጠው ይልክልሃል። የማይላክበት ምን ምክንያት አለ? አመሰግናለሁ። አልሐምዱሊላህ ረብል ዓለሚን።